ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። እንደምትመለከቱን እንግዲህ የተለያዩ ጣቃዎችን አስገብተናል። በምትፈልጉት አማራጭ እኛ ጋር አለ። ለበዓል ማዘዝ የምትፈልጉ ሰዎች ካላችሁ አስቀድማችሁ እዘዙን። እኛ ጋር የተለያዩ አማራጮች አሉ ማለት ነው። ወደ ውጭም እንድንልክላችሁ የምትፈልጉ ሰዎች ካላችሁ መላክ እንችላለን። በውስጥ አናግሩን። ስለ ቁጥራችን ተጠቅማችሁ አናግሩን። ለበዓል አስቀድማችሁ ብታስይዙ የተመረጠ ነው። ጣቃው እንደ ልብ ስለማይገኝ አስቀድማችሁ ጣቃው እንዳያመልጣችሁ አስይዙ። ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ሰዎች በየትኛውም ቦታ እንልካለን። በፈለጉት አማራጭ በፈለጉት ዲዛይን እንሰራለን። በፈለጉበት ቦታ እናደርሳለን ማለት ነው። እናመሰግናለን። ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ፣ ባልሰራ ወላ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼ እና እህቶቼ አንድ እናት አካባቢ ላይ ስትخدማ ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበር። እቺን ሴትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን